በታትሞ የሚኖር ዘላ አቶ ባቆም አጥናፉ እባላለሁ። የአቃቂ ቃሊቲ ክፍለ ከተማ ነዋሪ ነኝ። የነገ አንድ ጀንበር ችግኝ ተከላውን በሚመለከት ያው ተዘጋጅተን ከ12 ሰዓት እስከ 12 ሰዓት ባለው ለመትከል ራሳችን አዘጋጅተናል። ስሜ ኢዮብ ተስፋዬ ይባላለሁ። የአቃቂ ቃሊቲ ክፍለ ከተማ የወረዳ አንድ ነዋሪ ነኝ። እንግዲህ እንደ አገር ጥሪ የተደረገ የአገር አሻራ የሆነው በአንድ ጀንበር ችግኝ ተከላ መርሃ ግብር ለመሳተፍ እንደ ሀገር ጥሪ ተደርጎ በአካባቢያችንም ጥሪ ተደርጎልን እኛም የምንፈልገውና ለሀገራችን ለትውልድ አሻራ ማስቀመጥ ስለሆነ ሀገር ለመገንባትም እንዲሁም የተሻለ ነገ ኢትዮጵያን ለማየት አስፈላጊ ሆኖ ስላገኘ ነው። ሌሎችንም በመቀስቀስ እኛም ነገ ከጠዋቱ 12 ሰዓት እስከ ምሽት 12 ሰዓት ድረስ የሚጠበቅብንን በአንድ ጀንበር ችግኝ ተከላ ለመሳተፍ ዝግጁ ነን። እንደ ባህልም እየወሰድነው ነው ያለነው እና በጣም ጥሩ ነው። የተተከሉትም እየበቀሉ ነው። እንደገናም ደግሞ በውበትም ሆነዋል። አልፎም ተርፎም ደግሞ ወደ ለምግብነት ደረጃ እስከ መብቀል ደርሰዋል። ስለዚህ በጣም ጥሩ ነው ያለነው። አሁን ክረምቱን ሁልጊዜ በመትከላችን ውስጣችን እንደ ባህል እያደረግነው ስለሆነ በጥሩ ዝግጅት እየጠበቅነው ነው። ጉድጓዶችን ተቆፍረው ተዘጋጅተዋል። ስለዚህ እኛ ቀኑን እየጠበቅን በጉጉት ስንጠብቀው የነበረው ጊዜ ስለሆነ አሁንም ነገም ወደፊትም በዚህ መርሃ ግብር የመሳተፍ ደስታችን ከፍ ያለ ነው። ስለተደረገው ነገር ሁሉ እያመሰገን ለሚደረገው ነገር ለአገራችን አሻራ ጥሎ የሚያልፍ ለትውልድ ጠቃሚ የሆነ እንደ አፍሪካም ምሳሌ የሚሆን ለሀገርም አንድ መሰረት እና ከጥገኝነት የሚያላቅቅ አልፈንም ከኢምፖርት ወደ ኤክስፖርት የምንሳተፍበት ስለሆነ ችግኝ ከተተከለ በችግኝ በዛፍ ብዙ ነገር ስለምናገኝ ስለዚህ በጣም ደስተኞች ነን። ሌሎችንም እየቀሰቀስን እንገኛለን ማለት ነው።